ሀብታም የሆኑ ሰዎችን ሀብታም እንዲሆኑ ያደረጋቸው እድለኝነት፣ ተቀጥሮ መስራት ወይም ደግሞ ዲግሪያቸው ሳይሆን እነዚህ 5 ባህሪያት ስላላቸው ነው። ዛሬ በዚህ ቪዲዮ እነዚህን 5 ቁልፍ የሆኑ ባህሪያት ዘረዝርላችኋለሁ። በተለይ አምስተኛውን አብዛኞቻችሁ የማታውቁትና የማትገምቱት ስለሆነ ቪዲዮውን እስከ መጨረሻው ጨርሳችሁ ማየታችሁን እርግጠኛ ሁኑ። ከመዘርዘሬ በፊት ግን ለዚህ ቻናል አዲስ ስለሆናችሁና እኔንም ለማታውቁኝ ኪሩቤል ግርማ እባላለሁ። ስለ ገንዘብ ማወቅና መረዳት የምትፈልጉ ሰዎች ከሆናችሁ አሁኑኑ ይህንን ቻናል ሰብስክራይብ አድርጋችሁ ቤተሰብ መሆናችሁን እንዳትረሱ። የመጀመሪያው የሀብታም ሰዎች ባህሪ ሎንግ ተርም ቲንኪንግ ይባላል። ሀብታም ሰዎች የወደፊት ዘላቂ ደስታን እንጂ አሁን ላይ የሚገኝን አጭርና ፈጣን ደስታ አይፈልጉም። የሆነን ነገር ሲያቅዱ እንኳን ቢያንስ 5 እና 10 ዓመት ለዛ ነገር ይሰጡታል፣ መድረስ ለሚፈልጉት ደረጃ ማለት ነው እንጂ በአጭርና በፈጣን ጊዜ የሚገኝን ደስታ አይፈልጉም። ምክንያቱም እዚህ ዓለም ላይ በጣም ብዙ ነገሮች በዚሁ ደስታን የሚሰጡ ነገሮች ኋላ ላይ የሚያስከፍሉ ነገሮች ናቸው የሚሆኑት። ለምሳሌ ሱስን ብትወስዱ፣ ቲክቶክን ብትወስዱ አሁኑኑ ሳቲስፋይ የሚያደርጋችሁ ማለትም አሁኑኑ ተጠቅማችሁት አሁኑኑ ያንን ደስታ የሚከፍላችሁ፣ ኋላ ደግሞ የሰጣችሁን ደስታ የሚያስከፍላችሁና እናንተ ላይ ጉዳት የሚያመጣ ነገር ነው የሚሆነው። ቲክቶክም አሁን ላይ ስክሮል ስታደርጉ በጣም ደስ የሚል ፈኒ ነገር ሊመስል ይችላል፣ ወር ደግሞ ኢንጆይ እያደረጋችሁ ሊመስላችሁ ይችላል። መስራት ባለባችሁ ሰዓት ሳትሰሩ፣ ማንበብ ባለባችሁ ሰዓት ሳታነቡ ያን ሁሉ ሰዓት ቁጭ ብላችሁ ስክሮል ያደረጋችሁበት ታይም በኋላ ላይ ያስከፍላችኋል። ስለዚህ ሀብታምና ጠንካራ ሰዎች ግን አሁን ላይ ዋጋ ከፍለው በኋላ ላይ ዘላቂ ደስታን ነው ማግኘት የሚፈልጉት እንጂ አጭርና ፈጣን ደስታን አይፈልጉም። ሁለተኛው ዲሲፕሊን ነው። አብዛኞቻችሁ ይህን ቃል በጣም ብዙ ቦታ ሰምታችሁታል። ዲሲፕሊን ማለት በአጭር አማርኛ ምንም ስሜት ይሰማችሁ፣ አዝናችሁ ሊሆን ይችላል፣ ደብሯችሁ ሊሆን ይችላል፣ ብቻ ብዙ አይነት ስሜት የተሰማችሁ ሊሆን ይችላል። ስሜታችሁን ኮንትሮል አድርጋችሁ ወደ ዳር አድርጋችሁ ማድረግ ያለባችሁን ነገር ስታደርጉ ወይም ደግሞ ራሳችሁን ለተግባር ስታስገድዱ ያን ነገር ዲሲፕሊን እንለዋለን። ይህ ነገር አብዛኛው ሀብታሞች ጋር ያለ ባህሪ ነው። የሆነ ስሜት ስለተሰማቸው ሳይሆን ማድረግ ያለባቸውን ነገር ማድረግ ስላለባቸው ብቻ ያደርጉታል። ደብሯቸውም ይሁን አዝነውም ይሁን ተክዘውም ይሁን ደስተኛም ሆነው ይሁን ማድረግ ያለባቸውን ነገር ስለሚያደርጉና በስሜት ላይ ዲፔንድ ስለማይሆኑ ነው አሁን የደረሱበት ደረጃ ላይ የደረሱት። ሶስተኛው ለርኒንግ ማይንድ ሴት ይባላል። እነዚህ ሰዎች መማርን ሁሌ የሚወዱና የሚያዘወትሩ ነው። መማር በብዙ አይነት መንገድ አለ። ቀጥታ ከሆነ ሰው ልትማሩ ትችላላችሁ፣ ልታነቡ ትችላላችሁ፣ ዩቲዩብ ላይ ቪዲዮዎችን ኮንሱም ልታደርጉ ትችላላችሁ። ስለዚህ እነዚህ ሰዎች ሁሌ እውቀትን የሚፈልጉና የማያባራ የእውቀት ጥማት ያለባቸው ሰዎች ናቸው። ከዛ በጣም ከብዙ ቦታ የሰበሰቡትን እውቀት መጨረሻ ላይ ገንዘብ ለመስራት ይጠቀሙታል ወይም ይሸጡታል ማለት ነው። ሮበርት ካዮሳኪ አብዛኞቻችሁ በምታውቁት ፑር ዳድ ሪች ዳድ በተባለ መጽሐፉ ላይ the rich invest in knowledge before money ይላል። ይህ ማለት ምን ማለት ነው? ሀብታሞች መጀመሪያ አቅማቸውን ኢንቨስት የሚያደርጉት እውቀት ላይ እንጂ ገንዘብ ላይ አይደለም። መጀመሪያ ኢንቨስት የሚያደርጉት እውቀት ላይ ነው ይላልና እነዚህ ሰዎች ሁሌም ለመማር ዝግጁ ናቸው። መማርን በጣም የሚወዱና ሁሌ እውቀትን ዊዝደምን ሲክ የሚያደርጉ ወይም የሚፈልጉ የሰዎች አይነት ናቸው። አራተኛው ካልኩሌትድ ሪስክ ቴኪንግ ነው። አብዛኛው ሰው ሪስክ መውሰድን ፍራቻ ነው የሆነ ነገር የማይጀምረውና እነዚህ ሰዎች ግን ለሚሰሩት ስራ ሪስክን ቴክ ያደርጋሉ። ሪስክን መውሰድ ስለሚፈሩ ነው በጣም ብዙ ሰዎች አንድን ስራ ከመጀመር ወደኋላ የሚሉት። እነዚህ ሰዎች ግን ለሚሰሩት ስራ ሙሉ ኃላፊነቱንና ሪስኩን ካልኩሌትድ የሆነ ሪስክ ይወስዳሉ ለሚሰሩት ስራ ማለት ነው። አምስተኛውና በጣም ወሳኝ ያልኳችሁ መልቲፕል ኢንካም ቲንኪንግ ይባላል። ሀብታም ሰዎች በጭራሽ በአንድ ኢንካም ሶርስ ላይ ጥገኛ አይሆኑ። የገቢ ምንጫቸውን ገንዘባቸውን ኢንቨስት በማድረግ አዳዲስ ቢዝነሶችን ይከፍታሉ፣ አሴቶቻቸውን ይጨምራሉ፣ በጣም ብዙ የገቢ ምንጭ እንዲኖራቸው ያደርጋሉ። ይሄ ደግሞ ሪስካቸው እንዲቀንስና ካሽፍሏቸው ወይም ደግሞ ወደ እነሱ የሚገባው ገንዘብ እንዲጨምር ያደርጋል ማለት ነው። ገንዘብ ባህሪን ነው የሚከተለው። እነዚህን 5 ባህሪያት እናንተም በልምምድ የራሳችሁ ማድረግ ከቻላችሁ እናንተ ሀብታም አለመሆን አትችሉም። ስለዚህ ከገንዘቡ በፊት ባህሪያቸውን ቢውልድ ለማድረግ ዝግጁ የሆናችሁ ሰዎች አሁኑኑ ኮመንት ላይ ዝግጁ ነን እያላችሁ ጻፉልኝ፣ ገብቼ አየዋለሁ። ከዚህ ቪዲዮ ደግሞ በጣም ጠቃሚ ነገር እንዳገኛችሁ አልጠራጠርም። ስለዚህ አሁኑኑ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ቀጣይ በጣም በጠቃሚ ቪዲዮ እስክንገናኝ ድረስ መልካም ሳምንት። እናመሰግናለን።